ትላልቅ ሶፍትዌሮች ኮምፒውተራችሁን ቢዚ ያደረገባችሁ ላላችሁ ሰዎች እንዲሁም ደግሞ ትላልቅ ሶፍትዌሮችን ፒሲያችሁ ላይ መጫን የማትፈልጉ ካላችሁ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ ያለምንም ሶፍትዌር እንዴት አድርገን በኦንላይን የዩቲዩብ ተምኔል፣ ሌሎች ባነሮችን፣ የተለያዩ ዲዛይን ለማድረግ የሚያስችለንን ዌብሳይት አስተዋውቃችኋለሁ። የትኛውን ብሮዘር ላይ www.photopea.com ብለን ሰርች እናደርጋለን። ከዛ እንደዚህ አይነት ኢንተርፌስ ነው የሚያመጣልን። ፎቶፒያ ኦንላይን ፎቶ ኤዲተር የሚለውን አንድ ጊዜ ክሊክ እናደርገዋለን። ከዛ እንደዚህ አይነት ኢንተርፌስ ያመጣልናል። እዚህ ጋር ኦፕን ፍሮም ኮምፒውተር የምትለው ቦታ አንድ ጊዜ ክሊክ አድርገን በፎቶሾፕ እየሰራን የነበረውን ፋይል በፒኤስዲ ሴቭ ያደረግነውን እዚሁ ፎቶፒያ ላይ መቀጠል እንችላለን ማለት ነው። ከታች ደግሞ ኒው ፕሮጀክት የሚለው አዲስ ወርክ ስፔስ ክሬት ለማድረግ ነው። ከታች ታብሌት የምትላለች እሷን አንድ ጊዜ ክሊክ አድርገን በጣም የተለያዩ ታብሌቶች አሉ መጠቀም ትችላላችሁ። የዩቲዩብ አለ፣ ኢንስታግራም፣ ፌስቡክ የፈለጋችሁትን እዚሁ በጣም የተለያዩ ታብሌቶችን መስራት ትችላላችሁ። አሁን ደግሞ እንዴት አድርገን ወርክ ስፔሳችንን ክሬት እንደምናደርግ ላሳያችሁ። በሁለት አይነት መንገድ ወርክ ስፔሳችንን ክሬት ማድረግ እንችላለን። የመጀመሪያው ኒው ፕሮጀክት የምትላለች እሷን አንድ ጊዜ ክሊክ እናደርጋትና እንደዚህ አይነት ምርጫዎች ያመጣልናል። በምፈልገው ሳይዝ እዚሁ ሪሳይዝ ማድረግ እንችላለን። ለዩቲዩብ ተምኔል ከሆነ እዚህ ጋር ዩቲዩብ ተምኔል የምትላለች እሷን አንድ ጊዜ ክሊክ እናደርጋታለን። ለዩቲዩብ ፕሮፋይል ከሆነ ደግሞ ዩቲዩብ ፕሮፋይል የምትላለች እንዲህ ክሊክ ስናደርግበት ዊድዙንም ሄቱንም ሴታፕ ያደርግልናል እራሱ ማለት ነው። የትዊተር ከፈለግን እዚህ ጋር አንድ ጊዜ ብቻ ክሊክ እያደረግን እንደዚህ ዊድዙንም ሄቱንም በፒክስል ራሱ ሴታፕ ያደርግልናል ማለት ነው። እዚህ ጋር ፕሪንት የምትላለች እሷን አንድ ጊዜ ክሊክ አድርገን ፕሪንት የሚደረጉ ነገራቶችን እንደ ባነር እንደ ቢዝነስ ካርድ ምናምን ያሉ ነገራቶችን እዚሁ ሴታፕ ማድረግ እንችላለን። ለምሳሌ እዚህ ጋር ቢዝነስ ካርድ የሚላላ እሱን አንድ ጊዜ ክሊክ አድርገን እንደምታዩት ዊድዙን 89 ሄቱን ደግሞ 51 አድርጎ አስቀምጦልናል ማለት ነው። እዚህ ጋር ደግሞ ለሞባይል እዚህ ጋር ሞባይል የሚላላ እዚህ ጋር እንደ ሞባይላችሁ አይነት እዚሁ ለምፈልጉትን ግራፊክ እዚሁ ዲዛይን ማድረግ ትችላላችሁ። ለስክሪን ለተለያዩ ስክሪኖች እዚሁ መስራት ትችላላችሁ። ፎቶ የሚላለ እያንዳንዱን እዚሁ ፎቶፒያ ላይ መስራት ትችላላችሁ ማለት ነው። እዚህ ጋር ሶሻል ሚዲያ። አሁን ደግሞ ሁለተኛውን መንገድ ላሳያችሁ። እዚህ ጋር ፋይል የምትላለች እሷን አንድ ጊዜ ክሊክ አድርገን ኒው እንለዋለን። ከዛ እንደመጀመሪያው እንዲያመጣልናል ማለት ነው። አሁን ለዩቲዩብ ተምኔል ስለሆነ የኛውን 19 በ20 እናርገው። የኛውን ሄቱን ደግሞ 1080 ዊድዙን 1920 ሄቱን ደግሞ 1080 እናረገውና ክሬት እንለዋለን። በእንደዚህ አይነት መልኩ የወርክ ስፔሳችንን ክሬት አድርጎልናል ማለት ነው። አሁን ደግሞ ፋይል እንዴት አድርገን እንደምናስገባ እዚህ ተመልሰን ፋይል የምትለዋን አንድ ጊዜ ክሊክ አድርገን ከዛ ከታች ኦፕን እንለዋለን። ከዛ እንደዚህ አይነት ምርጫ ያመጣልን። የፋይሉን ያስቀመጣችሁበት ቦታ ላይ ክሊክ አድርጋችሁ ከታች ኦፕን ትሉታላችሁ። ከዛ እንደዚህ ያመጣላችኋል። ምናልባት ቺኛዋ ትራንስፎርም ኮንትሮልስ የምትለዋ መብራቷን አረጋግጡ፣ ያለዛ ኦን አያደርግላችሁም ማለት ነው። ስለዚህ ትራንስፎርም ኮንትሮል የምትለዋን ኦን አድርጋችሁ ወደ ፈለጋችሁበት ሪሳይዝ ማድረግ ትችላላችሁ። ይሄም ወደ ወርክ ስፔሳችን እንወሰደው። አሁን ደግሞ የሰራነው እንዴት አድርገን ዳውንሎድ እንደምናደርግ ላሳያችሁ። እዚህ ጋር ፋይል የምትላለች ከዛ ኤክስፖርታስ በፒኤንጂ በጂፒጂ በፈለግነው በፒዲኤፍ በፈለግነው ሴቭ ማድረግ እንችላለን። በጂፒጂ ሴቭ ላድርገው እኔ
በእንደዚህ አይነት መልኩ ያመጣልና እዚህ ጋር ከፈለጋችሁ ዊድዙንም ሄቱንም መቀየር ከፈለጋችሁ እዚሁ ሪሳይዝ ማድረግ ትችላላችሁ። ከዛ ከታች ሴቭ የምትላለች ሴቭ እንለዋለን። ከዛ በእንደዚህ አይነት መልኩ ሴቭ ያደርግልናል ማለት ነው። ለበለጠ መረጃ ስለ ፎቶፒያ በደንብ ማወቅ ከፈለጋችሁ ስለ ፎቶፒያ በደንብ የሚያስተምር የዩቲዩብ ቻናል አለ። ያንን የዩቲዩብ ቻናል አስተዋውቃችኋለሁ። ዩቲዩብ ቻናሉ ስም ክሩማርክ ቲዩቶሪያልስ ነው የሚለው። እዚህ ጋር እንደምታዩት ክሩማርክ ቲዩቶሪያልስ ይላል። በጣም ዲቴል ስለ ፎቶፒያ በጣም ብዙ የሰራቸው ኮርሶች አሉ። እዛ ኮርሶች ላይ በደንብ አድርጋችሁ ስለ ፎቶፒያ ቱሎች በደንብ መማር ትችላላችሁ ማለት ነው። እንደምታዩቸው በጣም ብዙ ቲዩቶሪያሎች ናቸው። ከጀማሪ አንስቶ እስከ አድቫንስድ የሆኑ የፎቶፒያ ቱሎችን በደንብ አድርጎ የሚያስረዳን የዩቲዩብ ቻናል ነው። እዛ መማር ትችላላችሁ ማለት ነው። ክሩማርክ ቲዩቶሪያል ነው የሚለው። እዛ ገብታችሁ በደንብ ስለ ፎቶፒያ መማር ትችላላችሁ ማለት ነው። ስላዳመጣችሁኝ አመሰግናለሁ። በቀጣይ በአሪፍ ቪዲዮ እመጣለሁ። እስከዛው